ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ቻናሉን ላይክ ወይም ሰብስክራይብ በማድረግ የቻናሉን ማደግ እንድትደግፉ በአክብሮት ጠይቃለሁ። ወደ ዜናዎቹ እናመራለን። ቱርክ ለኢራን ወታደራዊ ድጋፍ እንደምትሰጥ አስታወቀች። በኔቶ ውስጥ ከፍተኛ ድንጋጤም ተፈጥሯል። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ውስጥ ያልተጠበቀ የታሪክ መገለባበጥ እየተከሰተም ይገኛል። የቱርክ መንግስት ጎረቤቱ ኢራንን ለመደገፍ ወታደራዊ ጣልቃ ገብነት እንደሚያደርግ በይፋም አስታውቋል። ፕሬዝዳንት ረሲፕ ታይብ ኤርዶሃን እንደገለጹት አጋር ኃይሎች የኩርድ ታጣቂዎችን ለጦርነት መጠበቂያ ካደረጉ የቱርክ ጦር በቀጥታ ወደ ጦርነቱ በመግባት የኢራን ወገን ይሆናል ሲሉ ተገልጿል። ይህ ውሳኔ በቱርክና አሜሪካ መካከል ያለውን ስትራቴጂካዊ ግንኙነት እጅግ አደገኛ ደረጃ ላይም ጥሎታል። ቱርክ የኩርድ ታጣቂዎች ከታጠቁ በሀገሬ ድንበር ውስጥ አመጽ ይቀሰቅሳሉ በሚል ከፍተኛ ስጋት አድሮባታል። የኔቶ አባል የሆነችው ቱርክ ከወታደራዊ ጓደኛዋ አሜሪካ ፍላጎት በተቃራኒ መቆሟ የቀጠናውን የጸጥታ ሁኔታ ሙሉ በሙሉ ሊቀይረው እንደሚችልም ተነግሯል። በአሁኑ ወቅት የቱርክ ጦር በድንበሩ አካባቢ ያለውን ወታደራዊ በንቃት በከፍተኛ ሁኔታ እያጠናከረም ሲሆን ዓለም አቀፍ ዲፕሎማቶች ውጥረቱ ወደ ሰፋ ያለ ጦርነት እንዳያመራ ለማስታረቅ ጥረት እያደረጉም ይገኛሉ። በተያያዘ ዜና ኢራን ትላንት በዛተችው መሰረት በባህሬን የአማዞን መረጃ ማከማቻ ላይ ጥቃት ሰነዘረች። ከፍተኛ ውድመትም መከሰቱም ታውቋል። ኢራን ትላንት ባለስልጣኖቿ ላይ የሚፈጸም ማንኛውም ግድያ ምላሽ ለመስጠት የታወቁ የአሜሪካ የቴክኖሎጂና የፋይናንስ ተቋማትን ኢላማ እንደምታደርግ አስጠንቅቃም ነበር። በኢራን አመራሮች ላይ ለሚፈጸመው እያንዳንዱ የግድያ ሙከራ ወይም ግድያ የአጸፋ እርምጃ በአንድ የአሜሪካ ኩባንያ ላይ እንደሚሆን ገልጻም ነበር። ዛሬ ስለ አመራር ግድያ የተባለ ነገርም የለም። ማይክሮሶፍት፣ አፕል፣ ጉግል፣ ቴስላ፣ ቦይንግ ጨምሮ 18 የሚሆኑ ግዙፍ ኩባንያዎች በቁጥር መዝገብ ውስጥም ተካተዋል። ማጠንቀቂያው ከዛሬ ረቡዕ ሚያዝያ 1 ቀን 2026 ዓ.ም ከምሽቱ 2 ሰዓት በቴህራን አቆጣጠር ጀምሮ ተፈጻሚም እንደሚሆን ነው የተነገረው። በእነዚህ ተቋማት ውስጥ የሚሰሩ ሰራተኞችና በአካባቢው የሚገኙ ነዋሪዎች ህይወታቸውን ለመታደግ ከኩባንያዎቹ ህንፃዎች በትንሹ 1 ኪሎ ሜትር ርቀት ላይ እንዲርቁ ጥሪ ማቅረቧም ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ የኢራንን ጦርነት በሳምንት ውስጥ የማጠናቀቅ ፍላጎት እንዳላት ጠቆሙ። ስምምነት ላይ ባይደረስም ውሳኔዎችን እናሳልፋለን ያሉት ፕሬዝዳንቱ በቅርብ ለቀን እንወጣለን በማለትም ተናግረዋል። ምናልባት በ2 ሳምንት ምናልባትም በ3 ሳምንት ውስጥ ሲሉም ለጋዜጠኞች ተናግረዋል። ኢራን ከስምምነት መድረስ እንዳለባት ሲያስጠነቅቁ የቆዩት ትራምፕ የኢራን ባለስልጣናት ከኔ ጋር ስምምነት መፈጸም አይጠበቅባቸውም በማለት ከወትሮ የተለየ አስተያየትም ሰጥተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ በበኩላቸው ከአሜሪካ ጋር የመልእክት ልውጦች እንደሚደረጉ ጠቁሟል። አራክቺ እውነታው አሜሪካ በኢራን ካሉ የትኛውም ወገን ጋር እየተፈራረመች አይደለም ብለዋል። ከልዩ መልእክተኛ ስቲቭ ዎትኮንስ መልእክት ይደርሰኛል፣ ያ ማለት ድርድር አለ ማለት አይደለም ሲሉ ተናግረዋል። ሚኒስትሩ ግንኙነት አለ ግን ድርድር የለም በማለት የኢራን ድርድርን በተመለከተ ያሳለፈች ውሳኔ እንደሌለ ተናግረዋል። ኢራን ከአሜሪካ የቀረበላትን የ15 ነጥብ የሰላም እቅዶች ቢደርሷትም ውድቅ አድርጋቸዋለች ነው የተባለው። እስራኤል በኢራን የጦር መሳሪያ ማከማቻ ፋብሪካ ላይ ጥቃት አደረሰች። የእስራኤል አየር ኃይል የኬሚካል የጦር መሳሪያ ለማምረት የሚያገለግሉ ግብዓቶችን የሚመረትበትን ፋብሪካ ኢላማ ማድረጓን አስታውቋል። ፋብሪካው ምርት ከማምረት በተጨማሪ ጥናትና ምርምር ለማድረግ እንደ ማዕከል የሚያገለግል እንደሆነም ተገልጿል። ወደ ሀገር ውስጥ ዜና እናመራለን። በኢትዮጵያ ድንበር አካባቢ የሰፈረው የግብጽ ጦርን ተከበበ። በታላቁ ህዳሴ ግድብ አቅራቢያ በሱዳን ድንበር በኩል በድብቅ የሰፈረው የግብጽ ጦር በከበባ ውስጥ መውደቁ ተሰምቷል። በጀነራል አልቡርሃን ጦር ሽፋን በብሉይ ናይል ግዛት ሳሊ በተባለ ቦታ የሰፈረውና 640 ወታደሮችን የያዘው ይህ የግብጽ ሻለቃ በጀነራል ሄሚቲ ፈጥኖ ደራሽ ኃይልና በሱዳን ህዝባዊ ነጻነት ንቅናቄ መከበቡን ሱዳን ታይምስ ዘግቧል። ከበባው የተፈጸመው የሱዳን መደበኛ ጦር አካባቢውን ለቆ ካፈገፈገ በኋላ ሲሆን የግብጽ መኮንኖች በሰላም ለመውጣት ያቀረቡት ጥያቄም ውድቅ ተደርጓል። ፈጥኖ ደራሽ ኃይሉ የግብጽ ወታደሮች እጅ እንዲሰጡ ያዘዘ ሲሆን ካልሆነ ግን እርምጃ እንደሚወስድም አስጠንቅቋል። ግብጽ ለጀነራል አልቡርሃን በምትሰጠው ድጋፍ ምትክ ጦሯን በስውር ድንበር አቅራቢያ
አስፍራ እንደነበረ በወርቅ ማዕድን ስራም ላይ ተሰማርታ እንደነበረም ተመላክቷልም። ተቃዋሚ ስምረት ፓርቲ ሀገራዊ የምክክር ኮሚሽን የትግራይ አጀንዳን ማሰባሰብ ሂደት አዲስ አበባ ውስጥ ብቻ ማካሄድ በቂ ሊሆን አይችልም ሲል ተቸ። ፓርቲው በተወካዩ ብርሃኔ ገብረየስ በኩል ዛሬ በአዲስ አበባ በተካሄደው የትግራይ ተወላጆች የምክክር አጀንዳ ማሰባሰቢያ መድረክ ላይ በአንጸባረቀው አቋም አዲስ አበባ ላይ ብቻ በሚዘጋጅ ምክክር ላይ የሚሳተፍ አካላት የትግራይን ሕዝብ ድምጽ ሊወክል እንደማይችልም ገልጿል። በትግራይ ውስጥ ምክክር ለማካሄድ የጸጥታ ሁኔታ አመቺ አይደለም በሚል ምክንያት በክልሉ ምክክር አለማካሄድ ትክክል እንዳልሆነ የገለጸው ፓርቲው ምክክሩ በትግራይ ከተሞች መካሄድ እንዳለበትም አሳስቧል። አረና ትግራይ በበኩሉ በትግራይ በአሁኑ ወቅት ያለው ድባብ የጦርነት ድባብ መሆኑን የገለጸ ሲሆን ተፈናቃዮችና የትግራይ ህገ መንግስታዊነት ከመመለስ ውጪ ያሉ አጀንዳዎች የትግራይ ህዝብን ስቃይ ከማራዘም ውጪ ፋይዳ አይኖራቸውም ሲል ተችቷልም። ለሰዓቱ የነበሩን አጫጭር ዜናዎች እነዚህን ይመስሉ ነበር። ቤተሰቦች ቻናሉን ላይክ፣ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ